ሳምንታት ጥቂት ወራት የመሰለ ነገር ግን ነው ረመዳን ካለፈ ሳምንታት ጥቂት ወራት የመሰለ ነገር ግን ቀንና ሌሊት በፍጥነት እየገሰገሱ ወራት ተቆጥረው ረመዳን ከኛ ሊገናኝ ቀናት ብቻ ይቀሩታል። ከኛ ጋር የጾሙ ዘንድሮ የሌሉ ከቀናት ከሳምንታት በወራት በፊት የሰገድንባቸው የቀበርናቸው እነሱ ፋንታ የሞቱት እኔ በሆንስ ጀመርኩ ነበር ሞት። ረመዳን የተውበት ወር አስቀድመን ውስጣችንን አጽድተን ተዘጋጅተን ልንጠብቀው ያለፈው ረመዳን ላይ በእኛ በኩል ክፍተት ከነበረ በዚህ ረመዳን ለመካስ ዝግጁ ልንሆን ይገባናል። የአላህ እገዛ በእኛ ንያና ዝግጅት ልክ ነው የሚሰጠልኝ። በዓመት አንድ ወር ከምግብና ከመጠጥ መታቀብ የደካሞች ጾም ነው። የጠንካሮችና የትክክለኛ አማኞች ጾም ዕድሜ ልካቸው ነው። አላህ ሐራም ያደረገውን ነገር በመራቅ ማለት ነው። የሸሪዓን ሕግ በመጠበቅ ማለት ነው። ይህ ደግሞ ሊሆን የሚገባው ረመዳንን እየጠበቀን ሳይሆን ወዲያው ነው። ያለንበት ሁኔታ ጥሩ አለመሆኑን እንዳረጋገጠን ፈጥነን ልንተውበት ይገባናል። ረመዳን የሶብር የትዕግስት ወር፣ ረመዳን የአላህ ፍርሃቻ ወር፣ ረመዳን የቸርነት ወር። ይሄ ሁሉ ስራ ውስጡ ላይ ያለበትን ወር ቀልባችን አዘጋጅተን ካልጠበቅነው ከዚህ አንዱንም ማግኘት አንችልም። የእኛ ስራ የሚሆነው ሱብሒ አዳን ሲል ምግብና መጠጥ ማቆም፣ መግሪብ አዳን ሲል ምግብና መጠጥን መጠቀም ነው የሚሆነው ውስጡ ላይ ያሉ በረከቶችን ካላወቀን ማለት ነው። ليس من يقطع طرقا بطلا إنما من يتقي الله. بسم الله الرحمن الرحيم. يا الله بارك ሆይ አላህን ተባረከ ወተዓላ ፍሩ፣ ነቢያቸውን ዓለይሂ ሰላቱ ወሰላም ተከተሉ። ከንግግሮች ሁሉ ያማረ ንግግር ማለት የአላህ ተባረከ ወተዓላ ንግግር ነው፣ ቁርአን። ከመንገዶች ሁሉ ያማረ መንገድ ማለት የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መንገድ ነው። ከነገሮች ሁሉ መጥፎና የከፋ ነገር ቢኖር ዲን ላይ የሚፈጠር ቢድዓና ረሱሉ ዓለይሂ ሰላቱ ወሰላም ያላደረጉትን ነገር ማድረግ ነው። እነሆ አላህ ተባረከ ወተዓላ ሁሉን ነገር የፈጠረና ያስገኘ እርሱ ብቻና ብቻ ነው። ሰዎችን፣ መላኢካዎችን፣ ሰማይና ምድርን፣ ቀንና ሌሊትን ያስገኘው አላህ ነው። ሁሉንም ነገር ፈጥሮ ከፈጠራቸው ነገሮች ውስጥ አንዱን ከሌላኛውን አበላልጧል። አንዱን ከሌላኛው ይልቅ መርጧል። ሀገርን፣ ምድርን ፈጥሮ ከምድር ሁሉ በላጭ ምድር፣ በላጭ ስፍራ፣ የተሻለ ሀገር መካ አድርጓል። ከሰው ልጆችም ነቢ ሙሐመድን ዓለይሂ ሰላቱ ወሰላም መርጧል። ከመላኢኮችም ጅብሪልን መርጧል። ከጊዜዎችም የረመዳንን ወር መርጧል። ከረመዳን ውስጥም 10 የመጨረሻ ቀናቶች የተመረጡ የተሻሉ እንደሆነ ተነግሯል። ከመጨረሻ 10 ቀናት ውስጥም ለይለተል ቀድርን የሚያክል ሌሊት እንደሌለ ቁርአን ላይ ተነግሯል። እነዚህ ሁሉ የተመረጡበት ራሱን የቻለ ዓላማና ምክንያት አለው። ቀንና ሌሊት መፈራረቃቸው፣ የሰው ልጆች አንዱ የተወለደ ሌላው መሞቱ ኺልፈተን ሊመን አራደ አን የዘከረ አው አራደ ሽኩራ፣ የሰው ልጆች ያስተነትኑ፣ ይገሰጹ፣ ይማሩ ዘንድ ነው። ወከዛሊክ አላህ ተባረከ ወተዓላ በሰጣቸው ጸጋና ኒዕማ ያመሰገኑትም ዘንድ ነው። በሰጣቸው ኒዕማ መልካም ሥራ ይሰሩበትም ዘንድ ነው። ለእኔ ሰጥቶኝ ለሌሎች ለምንድን ነው የከለከለው? እኔን ሙሉ አድርጎኝ ሌሎችን ለምንድን ነው አካላቸው ጎደሎ የሆነው? ቀንና ሌሊት በሰላም እኔ ላይ የሚፈራረቁት ምን ላደርግበት ይገባል እያለን ራሳችንን እንገስጽ እንጠይቅ ዘንድ ነው። የሰው ልጆች ሁሌም በአንድ አይነት ሁኔታ ላይ ከኖሩ አቅላቸው ይደበዝዛል፣ ይደነዝዛል። ነገር ግን በየጊዜው ቀንና ሌሊት መፈራረቃቸው፣ በየዓመቱ በየወሩ አዳዲስ ነገሮች መምጣታቸው አቅላቸው እንዲነቃ፣ እንዲያስተነትኑ፣ ሁኔታቸው እንዲቀየር፣ በሁኔታዎች መቀያየር የዚህችን ዓለምም መቀየርና አልቃ ሌላ ዓለም መምጣቱን እንዲያስታውሱበትም ጭምር ነው ነገሮችን እንዲቀያየሩ አላህ ያደረገው። በዓመቱ ውስጥ ክረምት አለ፣ በጋ አለ፣ ጸዳይ አለ፣ ኸሪፍ አለ፣ በልግ አለ። እነዚህ በሙሉ የአኼራን ሁኔታ የሚያስታውሱን ሊሆኑ ይገባል። በአዱንያ ፀሐይ ሙቀት፣ የጀሃነምን ግለት ልናስታውስ ይገባናል። አቅል ላለው ሰው በአዱንያ ቅዝቃዜ ብርድ፣ የጀሃነምን ዘምሐሪር ልናስታውስ ልንገሰጽ ይገባናል። ዱንያ ላይ ባለው የአየር የንፋስ ሁኔታ ደግሞ
የጀነትን አየር የጀነትን ውብና ያማረ ንፋስ አስታውሰን መልካም ሥራ በመስራት ለዛ ለማይቋረጥ ጸጋ ልንዘጋጅ ይገባናል። ዱንያ ላይ ሙቀትን፣ ብርድን፣ ቅዝቃዜን ባስታወሰን ቁጥር ደግሞ እጥፍ ድርብ በሆነ መልኩ አኼራ ለእምቢባዮች የሚጠብቀውን ቅጣት እያስታወሰን ወደዛ ሊወስድ ከሚችል መጥፎ ሥራ ልንታቀብ ይገባናል። ለዚህ ነው አላህ ኺልፈተን ሊመን አራዳ አን የዘከር ቀንና ሌሊት መፈራረቃቸው የሰው ልጆች አቅል ካላቸው ያስተነትኑበት ዘንድ አንድ ነገር ብቻ ይበቃናል። በየቀኑ የምንቀበለው ቀን ምንሸኘው ሌሊት ወይም በተቃራኒው ካስተነተነን ከተማርንበት ፀሐይ መውጣትና መጥለቋ ሌሊት ጨለማ መምጣትና መሄዱ ብቻ ለኛ ይበቃናል። ነገር ግን አቅል ላለው ሰው ልብ ላለው ሰው ስለ ዱንያ ብቻ በማሰብ አቅሉ ልቦናው ላልታወረ ሰው ፀሐይ እንደተለቀችው ሁሉ እኛም ከዚህ ዱንያ ምንጠፋበት ቀን ይመጣል። ፀሐይ እንዳድስ እንደምትወጣው ሁሉ የአኺራ ህይወት እንዳድስ ይመጣል። ምን ይዤ ነው የአኺራ ህይወቴን የምቀበለው? ምንስ ይዤ ነው ከዚህች ምድር ከዱንያ የምወጣው ልንል ልናስተነትን ይገባል። አይን፣ ጆሮ፣ ልብ የተሰጠን ለአኺራ የሚጠቅመን ነገር ልንሰራበት ለዱንያ ብቻ ልንጠቀመው ሳይሆን ማለት ነው። ነገር ግን የሰው ልጆች ልብ አንድን ነገር ከለመዱት ሁሌ ካዩት ሁሌ ከሰሙት ይረሳል፣ ይዘነጋል። ጥቂቶች ናቸው ከአላህ ባሮች ከዙሪያቸው ባሉ ነገሮች የሚያስተነትኑት የሚማሩትና የሚገሰጹት። አላህ በተለያዩ የቁርአን አንቀጾች ኢነ ፊ ኢኽቲላፊ ሌይሊ ወነሃር ለአያት ሊኡሊል አልባብ ብሏል። ሰማይና ምድር መፈጠራቸው፣ ቀንና ሌሊት መተካካታቸው፣ ሳምንታት አልፈው ወርሃት አልፈው ዓመት መጠናቀቁ፣ እድሜህ መጨመሩ፣ ጉልበትህ መቀነሱ፣ ሰውነትህ ፀጉርህ መለወጡ አቅል ላለው ለሚያስተነትን ትልቅ ትምህርት ነው ብሏል። ነገር ግን ለመን ካነ ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ ልብ ላለው ጆሮ ላለው አላህ የሚነግረውን ረሱል ሰለላሁ ዐለይሂ ወሰለም የሚነግሩትን ቀጥታ ለሱ እንደተላለፈ አድርጎ ወስዶ ለሚያስተነትን ሰው ብቻ። ብዙ የሰው ልጆች ከዙሪያቸው ካሉ ነገሮች የማይማሩት ክብደታቸውን የፈጠራቸውን የአላህን ዐዘማ ዓላማቸውን የዱንያ ምንነት ስለማይረዱ እንደዚሁ ደግሞ ሁሌ ስለሚያዩትና ስለሚደጋገሙ። ትክክለኛ የአላህ ባሮች ግን ቀልባቸው አኼራ ላይ የተንጠለጠለ የዱንያን ጠፊነት ያወቁ ዱንያ ማለት ድልድይ እንደሆነ ተረድተው ድልድይ ላይ ቆሜ መጫወት የለብኝም ያሉ ከዙሪያቸው ያለ ነገር በሙሉ ያስተምራቸዋል፣ ይገስጻቸዋል። ይበልጥ ጌታቸውን እንዲያውቁ፣ ይበልጥ ጌታቸውን እንዲፈሩ፣ ይበልጥ ራሳቸውን ዝቅ አድርገው እንዲመለከቱ ያደርጋቸዋል። ቀንና ሌሊት በተፈራረቁ ቁጥር ኢማናቸው ይጨምራል። መች እንደሚሞቱ መች ከጌታቸው ጋር እንደሚገናኙ እንዲያስቡ ያደርጋቸዋል። ከመሸ ይነጋል ብለህ አትጠብቅ፣ ከነጋ ይመሽልኛል ብለህ አትጠብቅ። ዛፍ ስር እንዳረፈ ሰው ሁን ዱንያ ላይ እንግዳ ሁን ብለው ደጋግ ቀደምቶች ነቢያችን ሰለላሁ ዐለይሂ ወሰለም መክረዋል። እነሆ ቀንና ሌሊት እኛን ወደ አኼራ የሚያሸጋግሩ ድልድዮች ናቸው። እየተቀባበሉ አኼራ ያደርሱናል። ባዶ እጁ በድንገት ሳይዘጋጅ አኼራ የደረሰ ከፍተኛ ጸጸት ይጸጸታል። ያኔ ግን መጸጸት ምንም አይጠቅም። ቀንና ሌሊት ወደ አኼራ እየተቀባበሉ እንደሚያደርሱት ጉዞ ላይ እንዳለ ያወቀና ለጉዞው ስንቅ የሰነቀ አኼራ መድረሱ ያስደስተዋል፣ ያኮራዋል። ቀንና ሌሊት ካዝናዎች ናቸው፣ ሳጥኖች ናቸው። የፈለግከውን ነገር አስቀምጥባቸው። አኼራ ስትሄድ የምትከፍታቸው አንተው ነህ። ውስጣቸው ላይ ያለውን የምታየው አንተው ነህ። ጥሩን ነገር ያስቀመጠ ወርቅና ብርን ኢማንና መልካም ስራን ያስቀመጠ እዛ ላይ ኮረጀው ሳጥኑ ሲከፈት መልካም ስራን ያገኝ ጀነት የሚያስገባው ከአላህ ቁጣ የሚያድነው ትልቅ ንግስናን እንዲቋደስ የሚያደርገውን መልካም ስራ ያገኝ። ዱንያ ላይ ቀንና ሌሊትን በዋዛ በጨዋታ በእንቅልፍ በወሬ ዱንያን በማምለክ ሌት ተቀን ስለሷ ብቻ በመጨነቅ ያሳለፈና ከመልካም ስራ ባዶ ሆኖ የሄደ ሰው ሳጥን ላይ አፈር፣ ጭቃ፣ ድንጋይ ሞልቶ አስቀምጦ የነበረ ሰው ኋላ ላይ ሲከፍተው ይሄን ነው የሚያገኝ። አኼራ ላይም ያኑ ነው የሚያገኝ። ወፊል አኺረቲ ዐዛቡን ሸዲድ ወመግፊረቱን ሚነላሂ ወሪድዋን ተብሏል። እዚህ ሆነን የሰራነውን አኼራ የምናገኝ እዚህ ሆነው በአላህ ያመነ መልካም ስራ የሰራ ጌታውን የፈራ ነገ ተጓዥ እንደሆነ አውቆ ለመንገድ የሚጠቅመውን ዕቃ የያዘ አኼራ ላይ የአላህን ረሕመት የአላህን ውዴታ ያገኛል።
መቋረጥ የማይገጥመው የደስታ ህይወትን ይኖራል።